ሰላም፣ ዛሬ የምናወራው ስለ አርቲፊሻል ኢንተለጀንስ ነው ወይም ኤአይ። ኤአይ የሚባለው በዓለም ላይ ብዙ ነገሮችን እየቀየረ ነው። ከዛ ውስጥም በኤአይ ይተካሉ ብለን ያሰብናቸው ብዙ ስራዎች ቀን በቀን እየተኩ እያየን ነው። ከዛ መሀል አንዱ ፎቶ ነው። አሁን ማሳያችሁ ፎቶ እንደ አዲስ ምንድን ነው ብላችሁ ራሳችሁ እንድጠይቁ የሚያደርግ ነው። እነዚህ ኤአዮች ቴክስት ቦክስ ውስጥ ቃላትን ብቻ በመጠቀም ጽሁፍን ወደ ፎቶ የሚቀይሩ ናቸው። እነዚህም ኢሜጅ ጄኔሬተር ኤአይ ይባላሉ። ይሄን ለማድረግ የሚያስችሉን ብዙ ኤአዮች አሉ። ከዛ ውስጥ የተወሰኑትን ነኝ። መጀመሪያ የምናየው ሊዮናርዶ ኤአይ ይባላል። ብራውዘራችንን ከፍተን ሊዮናርዶ ኤአይ ብለን ሰርች እናድርግ። የመጣው የመጀመሪያውን ሊዮናርዶ ኤአይ የሚለውን እሱን ሊንክ እንክፈል። የዌብሳይቱ ሆምፔጅ ኢንተርፌስ ይሄ ነው። ከታች ጌት ስታርተድ የሚለውን ክሊክ እናድርግ። ፕሪፈር በምታደርጉት ደስ ባላችሁ አካውንት ሎጊን አድርጉ። እኔ ጂሜል ስለሆነ የምጠቀመው በጂሜል ሎጊን እላለሁ። አካውንት መርጬ ኮንቲኒው ነው የምለው። ለመጀመሪያ ጊዜ ሳይን አፕ ያደርጋል። ከዛ የምትፈልጉትን ዩዘር ኔም እዚህ ጋር እንድሞሉ ይጠይቃችኋል። እሱን አስገብተን ልክ እንደጨረስን ሁለት ቼክ ቦክስ ያቀርብልናል። የመጀመሪያ የተለያዩ አፕዴቶች ወይም አዳዲስ ኦፈሮች ሲወጡ ኢሜይል ልላክላችሁ ነው የሚለው። ሁለተኛው ደግሞ ደንብና ህጋቸው ነው። እሱን ግድ አግሪ ማድረግ አለብን። እኔ ሁለተኛውን ብቻ አግሪ ያደርጋለሁ፣ ምክንያቱም 10 ፕሮሞሽናል ኢሜይል እንዲልኩ ስለማልፈልግ። ይሄ ኤአይ ብዙ ፈንክሽናሊቲዎች አሉት። ከዛ ውስጥ ግን ዛሬ የምናየው ኢሜጅ ክሬሽንን ነው። አጠቃቀሙን ጋይድ ነው የሚያሳየን። ኖ ቴንክስ በማለት እንለፈው። ከዳር ከስተማይዝ ማድረግ የምንችልበት ነው። አስፔክት ሬሾውን፣ ምን ያህል ኢሜጅ ጀነሬት እንደሚያደርግ፣ የኢሜጅ ኳሊቲውን፣ ብዙ ኦፕሽኖች አሉ። ከዛ ውስጥ ደግሞ ስታይል የሚለው ምን አይነት ስታይል መጠቀም ትፈልጋላችሁ ነው። አርቲስቲክ ነው ወይስ አኒሜሽን የመሰለ ወይስ ሞር ሪል የሚመስል ነው። እዚህ ጋር እንደምታዩት ብዙ ኦፕሽኖች አሉ። እሱን የቀያየራችሁ የምትፈልጉትን መምረጥ ትችላላችሁ። ለአሁን ግን ዲፎልት ኦፕሽኑ ነው የምንጠቀመው። ምንም እንቀያየረው ነገር የለም። እኛ ፎከስ የምናደርገው ዋናው እዚህ ቴክስት ቦክስ ላይ ነው። እዚህ ቴክስት ቦክስ ውስጥ የፈለግነውን መጻፍ እንችላለን። ለምሳሌ የኳስ ሜዳ ብዬ ልጻፍና ጀነሬት እናድርግ። ከታች ጀነሬት ማድረግ ይጀምራል። 4 ፎቶ ስለሆነ ባይ ዲፎልት የመረጥነው 4 የተለያየ ፎቶዎች ጀነሬት ያደርጋል። እነዚህ ፎቶዎች በካሜራም የተነሱ አይደሉም። ኢንተርኔት ላይ ራሱ ሰርች ብታደርጉ የምታገኟቸው አይደሉም። አዲስ ራሱ ነው ጀነሬት ያደረጋቸው። ፒክስል ባይ ፒክስል ገንብቶ ያመጣው ነው። ጽሁፉን ሄደን እንደፈለግን መቀየር እንችላለን። አሁን እዚህ ላይ ተጫዋቾች ልጨምርበት። ኳስ ሜዳ ከተጫዋቾች ጋር ልበላው። እንደምታዩት እንደገና 4 የተለያዩ ፎቶዎች ጀነሬት ያደርግልናል በተለያዩ አርቲስቲክ ስታይሎች። ይሄ ሪሊስቲክ የሚመስለው ነው። እዛ ጋር ደግሞ አኒሜሽን ስታይል አለ። ይሄኛውም እንደመጀመሪያው ሞር ሪሊስቲክ የሆነ ነው። እዚህ ቦክስ ላይ የፈለጋችሁትን ነገር መጻፍ ትችላላችሁ። ያለብን አንድ ገደብ የአስተሳሰብ ገደብ ብቻ ነው እንጂ እንደፈለግን ያሰብነው መጻፍ እንችላለን። ለምሳሌ ኳስ ሜዳው ላይ ውሾች እየጮቱ ማለት ሁሉ እንችላለን። እንደምታዩት ኤአዩ ጀነሬት ያደርገዋል። የፈለጋችሁትን ብጽፉ ጀነሬት ነው የሚያደርገው። ያ ነገር ሪልም ሆነ አልሆነ በጻፋችሁት መሰረት ጀነሬት ያደርጋል። የዚህ ዌብሳይት አንድ ያለው ገደብ ምንድነው? ነፃ አይደለም። 4-5 ጀነሬት ካደረጋችሁ በኋላ ክፈሉ ይላችኋል። ግን ኤአዩ በጣም አሪፍና ፍሌክሰብል የሆነ ነው። አፎርድ ማድረግ የምንችል ሰዎች ወይም ለስራችን አስፈላጊ ከሆነ ይህን ከፍላችሁ መጠቀም ትችላላችሁ። መክፈል ለማንችል ወይም አክሰሱ ለሌለን፣ ሁላችንም የክሬዲት ካርድ አክሰስ አይኖረንም፣ ለሱ ደግሞ ሌላ ነፃ አልተርኔቲቮች አሉ። እሱን ላሳያችሁ። ሁለተኛው አዶቤ ፋየርፍላይ ይባላል። ጉግል ላይ አዶቤ ፋየርፍላይ ብለን እንጻፍ። ይሄኛው ደግሞ አዶቤ ዴቨሎፕ ያደረገው ኢሜጅ ጀነሬት የሚያደርግ ኤአይ ነው። ወደ ታች ስክሮል አድርገን ቴክስት ቱ ኢሜጅ የሚለው ሴክሽን ጋር ክሬት ዊዝ ፋየርፍላይ የሚለው እሱን እንምረጥ። ኢሜጅ ጀነሬት ወደምናደርግበት ወደ ዌብሳይቱ ይወስደናል። ይሄም አካውንት ይፈልጋል። ሴም ቲንግ ነው። ጂሜላችሁን ተጠቅማችሁ ሬጂስተር ማድረግ ትችላላችሁ። ጀነሬት ማድረግ የምንችለው የፎቶ ብዛት ገደብ ቢኖረውም ግን በየወሩ እንደ አዲስ ያድሰዋል። ተጨማሪ ክሬዲት ይሰጠናል። ያም ኤግዛክትሊ 25 ክሬዲት ነው። እሱን ተጠቅመን ጀነሬት ማድረግ እንችላለን። ከታች ፕሮምፕት የሚለው ቦክስ ላይ ለምሳሌ እረኛ 2 በሬ ተጠቅሞ እያረሰ ብዬ ጀነሬት ላድርግ። ኦኬ እንበለው። እንደምታዩት አዶቤ ፋየርፍላይም 4 ፎቶ ጀነሬት ያደርግልናል። እነዚህ ኤአይዎች ልብ ብላችሁ ካያችሁ ፐርፌክት አይደሉም። እዚህ ጋር ሰውየውን ብታዩት አንደኛ እግሩን ጀነሬት አላደረገውም።
ስህተቶች ሊኖሩ ስለሚችሉ ሁሌ እያያችሁ ማስተካከል የምትፈልጉትን ነገር እያስተካከላችሁ ነው የምትጠቀሙት። እዚህ ፎቶ ላይም ካያችሁ ራሱ የሰውየውን እግር በስነስርዓት ራሱ ጀነሬት አላረገውም። በሬውንም ብታዩት እንደዛው ነው። አራተኛው እግሩ ጀነሬት አልሆነም እና እነዚህ ኤአይዎችም አሁን ባለበት ሁኔታ ብዙ ዴቨሎፕመንት እና ትሬኒንግ ይቀራቸዋል። ግን ስቲል የፈለጋችሁትን ጀነሬት ማድረግ ትችላላችሁ። ሌላው ደግሞ ህዝብ የበዛበት መስቀለኛ መንገድ ኢትዮጵያ ውስጥ ብዬ ጀነሬት ላድርግ። እስቲ ያርገው አላውቅም። ስለ ኢትዮጵያ ምን ያህል ዳታ እንዳለው አቬሌብል አይደለም ኢንፎርሜሽኑ፣ ግን እስቲ የሚሰጠንን ነው። ይሄን ፎቶ ጀነሬት አድርጓል። እዩትና ይመስላል አይመስል የሚለውን ውሳኔ ለእናንተ ልስጥ። እዚህ ጋር በደንብ የሚታየው የባሶቹ ከለር ራሱ ይለያያሉ። ለኢትዮጵያ ዩኒክ የሆኑ አይደሉም። አንድ የመጨረሻ ሶስተኛ ጀነሬት እናድርግ። ወንድ ልጅ ሱፍ ለብሶ ብዬ ያለበትን ኤሪያም ኮንፊገር ማድረግ ትችላላችሁ። ለምሳሌ እዚህ ጋር ደኑስ ልበለው። ክሎዝ አፕ ፖርትሬት ፎቶ አድርጎ ነው ጀነሬት ያደረገው። ባይ ዘ ዌይ ሾቱንም ከስተማይዝ ማድረግ ትችላላችሁ። ለምሳሌ መጨረሻ ላይ ዋይድ ሾት ብዬ ልጨምር። አሁን እንደምታዩት ሾቱ ዋይድ ሆኖ ሙሉ ሰውነቱ ጀነሬት ያደርገዋል። ሌላ ተጨማሪ አሪፍነቱ ደግሞ የዚህ ፎቶ ጀነሬት የሚያደርገው ፖዙን ሁሉ ዲሳይድ ማድረግ ትችላላችሁ። አንድ የፈለጋችሁትን ፖዝ መርጣችሁ እንደ ሪፈረንስ ካስገባችሁ በዛ ፖዝ መሰረት ጀነሬት ያደርጋል። አንድ ፖዝ እንምረጥና ለምሳሌ ይሄን ሞዴል ልጠቀም። ከዛ እዚህ ጋር ታች የምታዩት ሪፈረንስ ይላል። እሱ ምንድነው? ምንን ተመርኩሼ ጀነሬት ላድርግ ነው። እዛ ውስጥ እናንተ ራሳችሁ የመረጣችሁትን የፖዝ ፎቶ ትሰጡታላችሁ። ኮንቲኒዩም በለው። ያው አቋቋሙ እንደዚህ ይሁን ለማለት ነው። ከዛ ያው እሱን ካስገባን በኋላ መልሰን ጀነሬት ነው የምንለው። እንደምታዩት የፎቶን ፖዝ አስመስሎ ጀነሬት ያደርግልናል። አቋቋሙ ካስገባነው ሪፈረንስ ጋር አንድ አይነት ነው። እንደዚህም የፈለጋችሁትን አስገብታችሁ ጀነሬት ማድረግ ትችላላችሁ። እና በቃ ዋናው ፖይንቱ እንዴት ሪፈረንስን ተጠቅማችሁ የፈለጋችሁትን ጀነሬት እንደምታደርጉ ለማሳየት ነው። ሌላ ደግሞ ተጨማሪ የፈለጋችሁትን ኢፌክትም አፕላይ ማድረግ ትችላላችሁ። እያንዳንዱን እየገባችሁ ቼክ አድርጉት። አንደኛውን አፕላይ አድርጌ ላሳያችሁ። እዚሁ የኢሜጁን ስታይል ነው የሚቀይረው። የተለያየ አይነት ምርጫ አለው። እዚህ ውስጥ የምንፈልገውን መርጠን መጠቀም ነው። እያቀያየራችሁ እንድትሞክሩ ሪከመንድ አደርጋለሁ። እዚህ ጋር ለማነጻጸር ቅድም ጀነሬት ያደረግነው መልሰን ጀነሬት እናድርግ። የትኛው ይሻላል የሚለውን ለማየት እና እስቲ እንግዲህ እንዳያችሁት የትኛው ነው የሚሻለው? እዛ ጋም ሶከር ፊልድ ብለን ጀነሬት አድርገናል። አሁንም እዚህ ጋር ሴንቲንግ ነው ያደረግነው። ሞር ጥራት ያለው ሞር ትክክለኛ ሪል ይመስላል የምትሉት የትኛው እንደሆነ ራሳችሁ ጀጅ አድርጉ። ሌላ አንድ እዚህ ላይ ኖቲስ ያደረኩት አዶቤ ፋየርፍላይ ሰው ጀነሬት ከማድረግ ይቆጠባል። ያው አሁን ከረንትሊ ኤአይ ላይ የተለያየ ኢሹ ስላለ ነው። ብዙ ተጠቃሚዎች ሰው አስመስለው ጀነሬት ያደረጉ ስለሆነ ያን አቮይድ ለማድረግ ነው። ሊዮናርዶ ኤአይ ላይ እንዳያችሁት ሰው አስመስለው ነው ጀነሬት ማያደርገው እንጂ ፊት ጀነሬት ከማድረግ ወደኋላ አይልም። ሌላም ብዙ አሉ። ስታቢሊቲ ኤአይ፣ ፍለክስ ዋን፣ ዳሊ፣ ሚድ ጆርኒ ብዙ ናቸው። ሁሉንም እዚህ ቪዲዮ ላይ ማየት ስለማንችል መርጬ ነው ያሳየኋችሁ። እነዚህ ኤአይዎች እንዳላቸው ጥቅም ብዙ ጉዳትም ይዘው መጥተዋል። ከዛ ውስጥ ትላልቅ ኮንሰርን የሆኑትን ሁለቱን ልንገራችሁ። አንደኛው ፎቶ በኤአይ ጀነሬት ሆኗል አልሆነ የሚለውን ለመለየት አስቸጋሪ ሆኗል። ሰው እነዚህን ቱሎች ተጠቅሞ እኛ ያላደረግነው ነገር አድርጋቸዋል፣ ባልተገኘንበት ቦታ ተገኝታቸዋል በማለት አስመስለው በቀላሉ መስራት ይችላሉ። ወይም ያልተከሰተ ነገር ተከስቷል በማለት በኤአይ የተሰራ ፌክ ፎቶን ሊያሳዩም ይችላሉ። እነዚህን ፎቶዎች በአንድ እይታ ላናያቸው እንችላለን። ሞር ፎከስ አድርገን በዲቴይል ስናየው ነው የተለያየ ኢሹ እንዳለበት የምናየው። ግን ይሄ ቴክኖሎጂ በየቀኑ እየተሻሻለ ስለሚሄድ እኛም ወደፊት እነዚህን ፎቶዎች የመለየት አቅማችን እየቀነሰ ነው የሚመጣው። አሜሪካ ውስጥ ኤአይን በተመለከተ የተለያዩ ሰዎች ድምጻቸውን እያሰሙ ነው። ይሄ ምንድነው? የተለያየ ህግና ደንብ ወጥቶለት ማኔጅ መደረግ እንዲችልና ማንኛውም ሰው ገደብ በሌለው መልኩ ይሄን ኤአይ አክሰስ አድርጎ መጠቀም የለበትም ነው። መተዳደሪያ ህግ ወጥቶ በዛ ውስጥ መሄድ አለበት የሚል ብዙ ክርክሮች ተነስተው እየተካሄዱ ነው። አሁን እንግዲህ መጨረሻ ምን ይሆናል የሚለው አብረን እናያለን። ሁለተኛው ደግሞ ኮፒራይት ነው ወይም የቅጂ መብት ጥሰት ምንለው። ይሄን ለመረዳት መጀመሪያ እነዚህ ኤአይ ሞዴሎች እንዴት ነው የሚሰሩት የሚለውን ማወቅ አለብን። ቀለል አድርጌ ሳወራው ሞር ዴፊኒሽኑ ከዚህ የበለጠ ኮምፕሌክስ ነው። ኤአይ ጀነሬተሮች ኢንተርኔት ላይ ካሉ ወይም ከሌላ ቦታ ከተሰበሰበ ፎቶና ቪዲዮዎች ስብስብ ምክንያት በተዘጋጀ ዳታ ሴት ላይ በመመርኮዝ ከዛ ላይ ነው አዲስ ፎቶ ወይም ቪዲዮ ጀነሬት የሚያደርጉልን። ይህም ስል ምንድነው? አንድ ኤአይ ውሻና ድመት መለየት አስፈለገው እንበል። ለምሳሌ ሳምፕል ሳይዛችንን 1000 እናርግና 1000 የተለያዩ የድመት ፎቶዎች ይሰበሰቡና ሌብል ላይ ድመት ይላል እና ያ እንዳለ ሳምፕል ሳይዝ ለኤአዩ ትሬን እንዲያደርግ ፊድ ነው የሚደረገው። ከዛ ኤአዩ ያን 1000 ፎቶ አናላይዝ በማድረግ ድመት ምን ይመስላል የሚለውን ቪዥዋላይዜሽን ወይም ፓተርን ይሰራል።
ለውሻም እንደዚሁ የሆነ ሳምፕል ሳይዝ ይዘጋጅና ከዛ ለኤአዩ ፊድ ይደረጋል አናላይዝ አድርጎ ትሬን እንዲያደርግ። ይህም ስል ምንድነው ፊድ ያደረግነው ዳታ ለምሳሌ የውሻው ከሆነ ስትራክቸር ነው ያለው፣ ጆሮ እንዴት ነው፣ ፊዚካል ስትራክቸሩ እንዴት ነው የሚለው ኤቭሪቲንግ ፒክስል ባይ ፒክስል አናላይዝ አድርጎ የራሱን የቻለ ዳታ ሴት ይሰራል። ከዛ ከዚህ በፊት አይቶት ማያውቀውን አዲስ የውሻ ፎቶ ብናሳየው ውሻ ምን ይመስላል የሚለውን ኦልሬዲ የራሱን የቻለ አናሊሲስ ስለሰራ በዛ ላይ ቤዝድ ሆኖ ይሄ ውሻ ነው ብሎ አይዴንቲፋይ ያደርጋል። ምንሰጠው የፎቶ ብዛት በጨመረ ቁጥር ሞር ያን ነገር ለምሳሌ ውሻ ከሆነ የመለየት ቻንሱ ወይም የማወቅ እንትኑ ከፍ እያለ ይመጣል። ለዚህ ነው በጣም ብዙ ዳታ የሚሰበስቡት። እና የኮፒራይት ኢሹ እንዴት ይመጣል? እነዚህ ቪዲዮና ፎቶዎች ኤአይ ለማሰልጠን ዳውንሎድ የተደረጉት ወይም የተሰበሰቡት ኮፒ የተደረጉት ከኢንተርኔት ወይም ከሌላ ቦታ ላይ ባለቤቱን ሳያስፈቅዱ ወስደው ትሬን ያደረጉት። ለዛ ወይ ኮምፐንሴሽን ያስፈልገናል ወይም ግድ ኦሪጂናሊ ያን ፎቶ ያነሳው ወይም ቪዲዮ የቀረጸው ሰው የሱ ፐርሚሽን ያስፈልጋል ነው የሚሉት። እና ከረንትሊ ይሄ ነው ሁለቱ ትልቅ ኢሹዎች በኤአይ ዙሪያ እየተካሄዱ ያሉት። እንግዲህ ሁሉ ችግሮች እንዳሉ ሆኖ ኤአይ ዴቨሎፕመንቱ ግን ምንም ስሎ ዳውን አላደረገም። በሚገርም ፍጥነት እየተጓዘ ነው። በየቀኑ በየሳምንቱ እየተሻሻለ ሞር ሂውማን እየመሰለ እያደገ ነው ያለው። መጨረሻው ምን እንደሚሆን አብረን እናያለን። ጀነራል መረጃ ይሆናችሁ ብዬ ነው። እንደዚህ አይነት ቴክኖሎጂ አሁን ከረንትሊ ኢንተርኔቱ እንዳለ ወረውታል። አዌር መሆን አለባችሁ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ። መጨረሻ ላይ ቴንክ ዩ ፎር ዋችንግ ብዬ ጀነሬት ላደርግ ነበር፣ ግን እንደምታዩት ቴክስት ጀነሬት ስታደርጉ ምንም የጽፉትና ጀነሬት የሚያደርገው አይገናኝም። ወደፊት ይስተካከላል ብዬ አስባለሁ።